ለብዙ ዘመናት በራብ ስንቀጣ ሀገር ምሩ ብለ በሾምካቸው ሹሞች ነፃነት ስናጣ እናቶች ሲሞቱ ህፃናት ሲጎዱ ከተስፋይቷ ምድር የሀገሬ ልጆች በግፍ ሲሰደዱ ይሄ ይብቃኝ ብሎ ይሄ የሀገሬ ህዝብ በጸሎት ለፍፎ በሩን የዘጋብ ምንም ስላላረክ ቢሆን ሳቁፎ እኔን የሚያሳዝነኝ ትግስትህ የሚያመኝ ለብዙ ዘመናት ከደጄ ላይ ቆመ በሬን እያንኳኳ ክፈትልኝ ብለ አንተ ስትለምነኝ እሱ ነው የሚያመኝ። ለብዙ ዘመናት አንተ ስታንኳኳ እኛ ስንዘጋ ደግመ ስታንኳኳ እኛ ስንዘጋ ትግስትህ ህልፍ ነው ስንት ቀናት መሽቶ ስንት ሌሊት ነጋ። እንደው ጌታችን ሆይ ጥያቄ ብንጠይቅ ለብዙ ዘመናት ከደጃችን ቆመ ስታንኳኳ ሄምበር አንከፍትልህም እንጂ ብንከፍትልህ ኖሮ ምን ልትለን ነበር? ይሄ የሀገሬ ሰው አንተ ስታንኳኳ በሩን ያልከፈተው ምክንያቱ ይሄ ነው። ማርያም ልጅ የይሁዳ አንበሳ አረተው የታመሙትን ማርጨቋይ መንግስት አንሳ ብለን ብንነግር ብለን ብናወሳ ዝምታክ መልስ ነው። ስለዚህ ጌታችን በዚች በእኛ ሀገር በዚች በእኛ ዓለም ገፍቶ የሚገባ እንጂ የሚያንኳኳ የለም። ከአላህ ባሪያዎች ከነቢዮች ሁሉ ከተናገሯቸው ሰለላሁ ዐለይሂ ወሰለም ነብዩ መሐመድ የለም ያክላቸው። እጅግ ይወዱናል የኢትዮጵያ ነገር ፋታም አይሰጣቸው። ሰለላሁ ዐለይሂ ወሰለም ነብዩ ሲሰብኩ እንዲህ ነበር ያሉት፣ ልጆቼ በአላህ እንዲው ለዘላለም ኢትዮጵያን አትንኩ።